ለምን ፈራሽ? የሆነ ነገር እንዳይሆን ነው። ቆይ ምን ሆኖ ነው ከበላ በኋላ? እኔ ምን አውቃለሁ? ያ ተመስገን ለፉክክሩ ብሎ የሆነ ነገር አድርጎት እንዳይሆን። ምን አውቃለሁ ማዬ፣ አታስጨንቅኝ እንጂ። ምን አይነት አረመኔ ሴት ነሽ? እባክሽ ወደዛ አታስመስይ። ቆይ እንዴት ሰው እንዲሞት አሳልፈሽ ትሰጫለሽ? ትሁት አትጥሪኝ። ቆይ ለምንድን ነው በዚህ ልክ ክፉ መሆን የፈለግሽው? ትሁት እማይሆን ነገር እያልሽ ነው። እኔን ሳይሆን እሱን እንዳታጭ። ህይወት እኮ ነው። ሰው ከሚገድል ሰው ጋር አብሬ መኖር የምፈልግ ይመስልሻል? ድምፅሽን ቀንሺ። እናትሽ እንዳትሰማ ከሆነ እኔ እነግራታለሁ። እሺ የፈለግሽውን ነገር ማድረግ ትችያለሽ። ሲጀመር አንቺ ጨፍነሽ ከፈለግሽ ክሰሱኝ። ደግ አደረኩ። እንደውም እሱን ገለሽ የተመስገንን ትኩረት ለመሳብ ነው አይደል? እንደውም እኮ እኔ ተመስገን እንድታገቢው ነበር የምፈልገው። እማዬ ምን አይነት አስተዳደግ ብታደግ ነው ቆይ ሰው መግደል እንደዚህ ይቀላላት? እኔ የማውቃት እድል እንደዚህ አይነት ልጅ አይደለችም። አሁን ግን ሆነች። እኔ በጣም ፈርቻታለሁ። በጣም ክፉ ሰው ናት። እኔ ይሄንን አላረጋገጥኩም። እኔ ግን አረጋግጫለሁ። መስመርሽን አትለፊ። በዚህ ልክ ልትዳፈሪኝ አትችይም። ከአንቺ እንዴት በዚህ ነገር ስትተባበረታለሽ? ስንት አይነት ሰው ነው ያለው? እኔ ጠፋው ምህረት። ማንም እየተነሳ ይደነፋብኛል እንዴ? አንቺ ነሽ ናት የመረሽው? አዎ ባለጌ። አንቺ አይነት ስድ ልጅ አላሳደኩም። እንዳንቺ አይነት ልጅ የለኝም። አንቺ እኮ እናትነትሽ መሸሽ ከጀመርሽ እኮ ቆይተሻል። ልጅ ምን ገጥማት ነው? ምን ሆና ነው ብለሽ ጠይቀሽኛል? ምንስ ቢከብድሽ ሰው ለመግደል ትሞክሪያለሽ? ባለፈው ክፍል ላይ ናቲ ተመስገንን ለመግደል ለእድል መርዝ ሰጥቶ ባሴረው ሴራ እድል መልሳ መርዙ ለናቲ ሰጣ። ናቲ በዚያው ይቀር ይሆን ወይስ ይድን? ወደፊት እንመለከተው ይሆን በሚቀጥለው ብለን ጠይቀን እንግዲህ ምናልባት እንደ መርዙ የመግደል የፖይዝነስ ደረጃ ምናልባት ይወሰናል፣ ወይ ይተርፋል ወይ ይሞታል ብለን ነበር። እንግዲህ የባለፈው ክፍል የቀጠለው ዛሬ ጀምሯል። ሰላም እንደምን አላችሁ? ትሁት ጀምሯል። እንግዲህ አሁን በባለፈው ክፍል የነበረው ትዕይንት ናቲ አቅሙን ስቶ ስለወደቀ እንግዲህ ትሁትና ማዘሯ እየተጨነቁ ናቸው። ምን ሆንህብኝ እያለች ነው ትሁት። ማዘሯም እየተጨነቀች ነው። ናቲ ኧረ መሞቴ ነው እያለ ነው። እስካሁን ድምፁ አልጠፋም። በመሃል ኧረ አምቡላንስ ይጠራ እየተባለ ለአምቡላንስ እየተጠራ ነው። በዚህ መሃል ግን እድል ምናልባት ተረጋግታ ምንም አልመሰላትም ማለቱ ቢከብድም እንደ ሌሎች ግን አይደለችም። የተወሰነ ጭንቀት ፊቷ ላይ ይታያል። ምክንያቱም ምንም ቢሆን ያው የእሷ እጅ ስላለበት ምንም እንኳን በሰራው ስህተት ቢሆንም እንኳን ያው ምንም ቢሆን ይህንን ማድረጉ ራሱ ህሊናው የወቀሳት ይመስላል። እየተጨነቀች ያለች ትመስላለች። ለማንኛውም ናቲ አምቡላንስ ተጠርቶ ወደ ሆስፒታል ሄዷል። ምን ይፈጠር ይሆን የሚለውን ደግሞ አብረን ነው የምናየው። ናቲ ሆስፒታል ከገባ በኋላ ማዘሯ የእድልን መጨነቅ አይታ ምን ሆነሽ ነው እንደዚህ የምትጨነቂው እያለች ታፋጥጣታለች። እድልም እንዴ የሆነ ነገር እንዳይሆን ብዬ ፈርቼ ነው እንጂ ትላለች። እድልም እንግዲህ በዚህ እንደዚህ በመሆን ውስጥ አንቺ እጅሽ አለበት እያለች አሁንም የበለጠ ጥያቄዋን አጠናክራ ቀጥላለች። ማዘሯ ኧረ እኔ ምንም ማውቀው ነገር የለም እያለች ነው። አይ ምናልባት ለፉክክሩ በሚል እድል አንቺ ተመስገንን ተባብረሽ ይሆን ግን የምርሽን ነው አታቂም ብላ ብታፋጥጣትም አይ እንግዲህ እናትዬ አታስጨንቂኝ እኔ ምንም ማውቀው ነገር የለም ብላ እድል ዘግታለች። ማዘሯም ውስጧ ያመነ አይመስልም፣ ግን እድልን የበለጠ ማስጨነቅ ስላልፈለገች ዝም ብላታለች ለጊዜው። እንግዲህ እውነታው ወደ መታወቅ ደረጃ ደርሷል። ትሁት ከሆስፒታል ተመልሳለች። ናቲ አልሞተም ማለት ነው፣ ተርፏል። እንግዲህ በዚህችም አፍታም ማንን እንዲህ እንዳደረገ በግልጽ ነግሯታል። እድል ነች የመረዘችኝ ብሏል። ትሁት እሳት ለብሳ እሳት ጎርሳ መጣችና እድል ላይ ጮኸችባት። አንቺ ግን ምን አይነት ክፉ ነሽ? ለምንድነው በዚህ ልክ ክፉ መሆን የፈለግሽው? ለምንድነው የመረዝሽው? የተመስገንን ልብ ለመሳብ ብለሽ ነው በዚህ አጋጣሚ እያለች ነው። ትሁት ግን እንዴት ነው ንግግር ጠፋባት እንዴ? ናቲን ከገደለችው ተመስገን እንዴት ነው የሚሳበው በሷ ልብ? እድል በዚህን ጊዜ በጣም ተቆጣች። ድምፅሽን ቀንሺ እናቴ እንዳሰማ ብትልም ለእናትሽማ እኔ ነኝ የምነግርሽ፣ ክፉ ልጅ እያሳደገች መሆኗን እነግራታለሁ ብላለች ትሁት። በዚህን ጊዜ እድል ልትቆጣጠረው አልቻለች። የውልሽ ትሁት አንቺ ምንም ማታቂ ግራ ቀኝሽን እንኳን ዞር ዞር ብለሽ አይተሽ ማገናዘብ ማቺ ምንም ነሽ፣ እውነቱን ንገሪኝ ካልሽኝ ለማንኛውም ላስረዳሽ ካልፈቀድሽ ምንም ማድረግ ትችላላችሁ፣ ክሰሱኝ፣ እንዲያውም እዛ ፍርድ ቤት እንገናኛለን ያኔ አስረዳለሁኝ ብላ ትታት ወጣለች። ትሁት እንግዲህ ኖርማል ያው አቂማታለች። አሁንም አልወጣላትም፣ እየተብሰለሰለች ትሁት አሁንም አልበረደላትም እና ሳሎን ውስጥ ወዲያ ትቅመዘመዛለች እና በዚህን ጊዜ ማዘሯ መጣችና ለምንድነው ብቻውን ትተሽ የመጣሽ የሚል ጥያቄ ነው የመጀመሪያው ጥያቄዋ። ሰው አለ አለች እና ሁኔታዋን ስታያት ጥሩ ስሜት እየተሰማት አይደለምና ምንድነው ታዲያ የምትናደጁ? በምንድን ተናደሽ ነው ብላ ስትላት
ቅድም ሂጄ ለእናትሽ ነግራታለሁ ያለችውን ነገረቻት። እድል ግን ምን አይነት አስተዳደግ ነው ያሳደግሻት? ምን አይነት ክፉ ልጅ ነች? እንዴት እንደዚህ ታደርጋለች? እንዴት ትመርዛለች? እድል እንደመረዘችው ናቲ ተናግሯል አለች። ማዘሯ ደነገጠች። ግን ደግሞ እድልን በዚህ ልክ ስትናገርባት ከፋት። የውልሽ ትሁት እኔ አላረጋገጥኩም። እድል እንደዚህ አይነት ልጅ አይደለችም። ስለዚህ መስመርሽን አትለፊ፣ በስርዓት አዋሪኝ ስትላት እንዴት በዚህ ነገር አንቺም ትተባበሪያለሽ አላለችም ትሁት። እውነትም ይህስ መስመር ማለፍ ነው። ለማንኛውም ሁለቶችም ሳይግባቡ ማዘሯ እድል እንደዚህ አታደርግም ብላ ሽንጧን ገትራ እየተከራከረች ነው። ፕላስ ደግሞ ትሁትም በዚህ ልክ ስታናገራትም ትንሽ የከፋትም ትመስላለች። ትሁት በዚያው ስሜት ንዴቷ ሳይበርድላት ምን አይነት ሰዎች ናቸው ብላ ሄደች። ማዘሯ ትሁት እንደዚህ ደንፍታ ከሄደችባት በኋላ በእንደዚህ አይነት ማናገሯ በጣም ተናዳ ማንም እየተነሳ ይደንፋብኝ እንዴ እኔ ምህረት ማን እንደዚህ እንታያለን ብላለች። በዚህ አጋጣሚ ማዘሯ ስሟ ምህረት ነው። ምሩ እንግዲህ ምንድነው አሁን እድልን አግኝቼ ላረጋግጥና ሁሉም በዚህ ልክ እንዲደነፋብኝማ አልፈቅድም ብላ ዝታለች። ስለዚህ ወዲያ ወዲህ ልጅ ግን ምንድነው ያደረገችው? እውነት አድርጋው ነው? ምን እየተካሄደ ነው እያለች በቃ አርፎ መቀመጥ ከብዷት ወዲያ ወዲህ እያለች ነው። አሁን እድል መጣች። እድል እንደመጣች ሰላም እንኳ የጠየቃቻትን ሰላምታ እንኳ ሳትመልስላት እናቴን የመረዝሽው አንቺ ነሽ የሚል ጥያቄ ስትጠይቃት እንግዲህ ቅድም ትሁት ስታስፈራራት እውነት የምታደርገው አልመሰላትም ነበረ። እውነት ማድረጓን ስላወቀች ደነገጠች። እድል ማን የነገረሽ ብላ ስትጠይቅ ማንነቱን ምን ያደርግልሻል አንቺ አድርገሽዋል አላደረግሽውም ብላ ስታፋጠጣት አዎ አድርጌዋለሁ አለች እድል። በዚህን ጊዜ ማዘሯ ወይዘሮ ምህረት በጥፊያ ሞቀቻት። እድል እንግዲህ ካሁን በፊት በጥፊ ተመታ የምታውቅ ልጅ አትመስልምና በጣም ደነገጠች። በዚህን ጊዜ ግን ለምንድን ነው እንደዚህ ያደረግሽ? አንቺ እንደዚህ አይነት ልጅ እኮ አልነበርሽም፣ ከየት ነው የመጣ ይህ ነገር ይህ ባህሪሽ እያለች መጠየቅ ስትጀምር አንቺ እኮ ጣል ካደረግሽ ቆየሽ፣ እንዲህ እንድታደርጊ ያስገደደሽ ተመስገን ነው ብላ ስትጠይቃት እውነቱን ለመናገር ተገደደች። እድል አይ መርዙን ያመጣልኝ ራሱ ናቲ ነው፣ እንዲያውም ያመጣውም ተመስገን እንዲገድለት ነበረ የሚል ምላሽ ስትሰጣት ማዘሯ ደነገጠች። ምን እናሺ እሱ ያምጣው አንቺ ሁለቱንም አለመግደላችሁም ነበር የሚል ጥያቄ ስትጠይቅ አልችልም አለች። ለምን የሚል ጥያቄ ሲቀጠል ራቁቴን ቪዲዮ ቀርጾ የነበርና እሱን ማህበራዊ ሚዲያ ለቃለው እያለ እያስፈራራ የነበርና በቃ ያለኝ አማራጭ ይሄ ብቻ ነው ስትል ማዘሯ ይህንን ቃል ከሰማች በኋላ ድንጋጤዋን ልትቆጣጠረው አልቻለች። ወይኔ ልጄ ለዚህ ነው እንዴ ከሞት የተረፈው ምኑን አሰማኝ እያለች ማዘሯ በጣም አዝናለች። እንግዲህ እድልም ይህንን ከተናገረች በኋላ ተነስታ ወጣ ሄደች። እድል ለማዘሯ በዚህ መልኩ ካስረዳች በኋላ በረንዳ ላይ ወጣ እየተከዘች ነው። በዚህን ጊዜ ትሁት ከሆስፒታል ተመልሳ የናቲን ቃል ተቀብላ ነው መሰለኝ እድል ናቲ ከስሻለሁ እያለ ነው ሲላት ይክሰሰኝ እንዲያውም ጥሩ ነው ስትል እና በተናደደች ነበር እንደዚህ የምትመልስላትና ትሁት ይሄ ሁኔታዋን አይታ ቆይ ያጠፋሽው የመረዝሽው አንቺ ደግሞ የምትናደጂውም አንቺ ነሽ ምንድነው ምክንያቱ ብላ ስትጠይቃት ለምንድነው የመረዘች ምን አድርጋት ነው ብለሽ ለምን አልጠየቅሽውም ስትላት ጠይቄው ተመስገን ነው እንደዚያ እንድታደርግ ያዘዛት ብሎ አለኝ አለች። በዚህን ጊዜ እድል ብዙ ማውራት አልፈለገችም። ድጋሜ ሲቴጂ የቆፈርኸው ጉድጓድ ጥልቅ ባለመሆኑ ተመስገን በል ስለተረፍክ ብለሃለች በይው ስትል ትሁት እንደመደንገጥም እንደመገረምም አለች። በዚህ ጨዋታ ውስጥ ራሱም አለበት እንዴ ብላ ስትጠይቅ አልደግመውም አልነግርሽም፣ ለማንኛውም እኔ ሰላም እንዳልሆን ከፈለሽ መቀጠል ትችያለሽ። አንቺ ሁሌ ትክክል ነሽ እየተባልሽ ስለመጣሽ ስህተት ስትሰሪ ስህተት ሰራሽ ብሎ የሚነግርሽን ሰው የምትቀበይ አይመስለኝም። ስለዚህ እዚህ የበለጠ ብዙ ማውራት አልፈልግም ብላ አጭር ምላሿን ሰጣለች እድል። ትሁት ቀጥታ ወደ ውስጥ ስትገባ ውስጥ ማዘሯ ቁጭ ብላለች። ወይዘሮ ምህረት እንደገባች ትሁት እንግዲህ ማታ ደንፍታባት ስለሄደችና አሁን ስታስበው ልክ እንዳልነበረች የገባት ትመስላለች። ትሁት ይቅርታ ስለማታው ድንፋታዬ ስትላት እሱን ተይው እኔ አሁን የሚቆጨኝና እያሰብኩ ያለሁት ልጄን ያለ ጥፋቷ መበደሌ ነው ስትል እንዴት መመረዝ ሰው መግደል እንዴት ጥፋት አይባልም ለምን እንደዚህ ያለሽ እያለች ስትል ጮኸችባት። ሊገድልሽን የመጣን መግደል ራስን መከላከል እንጂ መጥፎ ነገር ወይም ገዳይ አያስብልም። ስለዚህ ሊያደርጋት የነበረውን ከሚያደርጋት ይልቅ ቢገድላት ሁሉ ይሻል ነበር ስትል ትሁት የሆነ ነገር እንዳለ ቢገባትም ምናልባት ሰዎች ጨካኝ እንደሆኑ ነው እስካሁን እየገመተችው ያለውና ምን ቢያደርጓት ነው እያለች እያሰበች ነው። እንግዲህ የዛሬው እስከዚህ ድረስ ነበር። የሚቀጥለውን በሚቀጥለው ይዘን እንቀርባለን። እስከዛው ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን። ሰላም።